ተማሪዎች እንደምን ሰነበታችሁ? ይሄ ኢትዮ ብራይት ኤዱኬሽን የዩቲዩብ ቻናል ነው። ለዛሬ ክፍል 2 ይዤላችሁ ቀርቤያለሁ። ከትምህርቱ ጋር መልካም ቆይታ ይሁንላችሁ። መልካም ተማሪዎች፣ ለዛሬ ይዤ የቀረብኩላችሁ ስኮፕ ኦፍ ኬሚስትሪ የሚል ርዕስ ይዟል። ስኮፕ ኦፍ ኬሚስትሪ ማለት ያው የኬሚስትሪ ስፋትና ጥልቀት ማለት ነው። ሰው ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ኦኬ፣ እዚህ ጋር እንደምታዩት እንግዲህ ስለ ኬሚስትሪ ሰፋ ያለ ማብራሪያ ይሰጠናል። The study of modern chemistry has many branches, but can generally be broken down into 5 main disciplines or area of study. The study of modern chemistry እንግዲህ የዘመናዊ ኬሚስትሪ ብዙ ቅርንጫፎች አሉት ማለት ነው። ነገር ግን በዋነኛነት በ5 ክፍሎች ተከፍሎ ይጠናል ማለት ነው። Okay, the first branch of chemistry here is physical chemistry. እንደምታዩት physical chemistry የመጀመሪያው branch ነው። physical chemistry ምንድን ነው ካለን physical chemistry is the study of macroscopic properties, atomic properties and phenomena in chemical systems. እንግዲህ ፊዚካል ኬሚስትሪ ምንድነው የሚያጠናው? it is the study of both macroscopic and atomic properties in a chemical system ማለት ነው። በኬሚካል ሪአክሽን ውስጥ የሚታዩ የሚጨበጡ ባህሪያትና ደግሞ ጥልቅ የሆኑ ጥቃቅን ባህሪያቶችን የሚያጠና የኬሚስትሪ ቅርንጫፍ ነው ማለት ነው። So a physical chemist may study such things as the rate of chemical reactions. ለምሳሌ ፊዚካል ኬሚስት የሆነ አንድ ባለሙያ እነዚህ ነገሮች ማክሮስኮፒክ እና አቶሚክ ፕሮፐርቲዎችን በሚያጠናበት ወቅት እንደ ምሳሌ ሬት ኦፍ ኬሚካል ሪአክሽንን እንመልከት። ሬት ኦፍ ኬሚካል ሪአክሽን ከማክሮስኮፒክ ፕሮፐርቲዎች ከሚለኩ ማለት ነው። ኢነርጂ ትራንስፈር እንዲሁ ከማክሮስኮፒክ ፕሮፐርቲዎች አንዱ ነው ማለት ነው። ሌላ ሞለኪላር ሌቭል ላይ ሊጠኑ ይችላሉ፣ እንደ ስትራክቸር ኦፍ ማቴሪያል ያሉ። እነዚህ ደግሞ እንደ አቶሚክ ፕሮፐርቲ ብለን ልንይዛቸው እንችላለን ማለት ነው። ሶ ባጭሩ physical chemistry, it is a branch of chemistry which study both the macroscopic and atomic properties of a chemical system ብለን ባጭሩ መናገር እንችላለን ማለት ነው። ወደ ሁለተኛው ፖይንት ስንመጣ ኦርጋኒክ ኬሚስትሪ ነው ያለን። so organic chemistry is a branch of chemistry which study about hydrocarbons or substances that contain carbon. ካርበንን በተለይ የያዙ ኮምፓውንዶችን የሚያጠና የኬሚስትሪ ብራንች ነው። ወደ ግሬድ 10 አካባቢ በስፋት የምታዩት ይሆናል ማለት ነው። ካርበን ስፔሻል የሆነ ቢሄቪየር ያለው ኤሌመንት ነው። it is one of the most abundant element on earth. በመሬት ላይ በስፋት ከሚገኙ አንዱ ኤሌመንት ነው። ይሄ ኤሌመንት it is capable of forming tremendously vast number of chemical ብዙ ኮምፓውንዶችን በመፍጠር ይታወቃል ማለት ነው። over 20 ሚሊዮን ከ20 ሚሊዮን በላይ የካርበን ኮምፓውንዶች አሉና ይህንን አስመልክቶ ያው ኦርጋኒክ ኬሚስትሪ በስፋት ያጠናል ማለት ነው። most of the chemicals found in all living organisms are based on carbon. በተለይ በህይወት ባላቸው ነገሮች ውስጥ የሚገኙ ኮምፓውንዶች ከካርበን ጋር የተያያዙ ናቸው ማለት ነው። ሶ ለዚህም ኦርጋኒክ ኬሚስትሪ ድርሻውን ይዟል ማለት ነው። ሌላኛው ፖይንታችን ኢንኦርጋኒክ ኬሚስትሪ ነው። ኢንኦርጋኒክ ኬሚስትሪ the other branches of chemistry ነው። so which study substances that are not classified as organic. እንግዲህ ኦርጋኒክ ኮምፓውንድ ያልሆኑትን ሌሎች ካርበን ኮንቴይኒንግ የሆኑ
እና ያልሆኑ ኮምፓውንዶች የሚያጠና የኬሚስትሪ ዘርፍ ነው ማለት ነው። So inorganic chemistry is the study of substances that in general are not primarily based on carbon. ያው ከካርቦን ጋር ግንኙነት የሌላቸውን በተለይ የሚያጠና ነው። So inorganic chemicals are commonly found in rocks and minerals. በብዛት ሮክስ አለቶች ውስጥ and minerals ማዕድናት ውስጥ የሚገኙ ናቸው ማለት ነው። One current important area of inorganic chemistry deals with the design and properties of materials involved in energy and information technology. በተለይ በአሁኑ ሰዓት ከኢንኦርጋኒክ ኬሚስትሪ ጋር ተያይዞ በብዛት የሚጠኑት ወይ ዲዛይን የሚደረጉት ከኢነርጂ እና ከኢንፎርሜሽን ቴክኖሎጂ ጋር ተያይዞ ያሉ ማቴሪያሎችን ነው ማለት ነው። ስለዚህ ኢንኦርጋኒክ ኬሚስትሪ ኢትስ ቬሪ ኢምፖርታንት ብራንች ነው ማለት ነው። በተለይ አሁን ባደጉት ሀገራት በብዛት ከኤሌክትሮኒክስ ማቴሪያሎች ጋር ተያይዞ የሚፈለጉ ማቴሪያሎች ከኢንኦርጋኒክ በተለይ ቺፕስ የምንላቸው ለዚህ በብዛት የኤሌክትሮኒክ ማቴሪያልስ ከነ ሲሊከን ምናምን የተያዙትን በብዛት ከኢንኦርጋኒክ ኬሚስትሪ እውቀት የተገኙ ናቸው ማለት ነው። Okay, another branch of chemistry is analytical chemistry. So this analytical chemistry is the study of the composition of matter. እንግዲህ ይሄ analytical chemistry it is the study of the composition. ፎከስ የሚያደርገው ኮምፖዚሽን ላይ ነው ማለት ነው። ይዘት ላይ ነው ማለት ነው። So it focuses በጣም በልዩ ትኩረት የሚሰራው ምን ላይ ነው? On separating በመለየት identifying the same thing and quantifying መጠንን ጋር የተያያዘ ነው። ኬሚካልስ in a samples of matter በሆነ ሳምፕል ላይ ምን ያህል ንጥረ ነገር አለ እዛ ውስጥ ምን ያህል እና ምን አይነት የሚለውን ፎከስ አድርጎ so analytical chemist and analytical chemist የሆነ የኬሚስትሪ ባለሙያ may use complex instruments በጣም ውስብስብ የሆኑ መሳሪያዎችን በመጠቀም to analyze on unknown materials ያልታወቀን ነገር በውስጡ ምን እንዳለ ለማወቅ ይችላል ማለት ነው። ስለዚህ የተለያዩ ትልልቅ ማቴሪያሎች ይኖራሉ ውስብስብ የሆኑ NMR ስፔክትሮስኮፒ እንደምንለው አይነት እነዚህን ማቴሪያሎች በመጠቀም በአንድ ሳምፕል ውስጥ ምን አለ በምን ያህል መጠን የሚለውን የምናጠናበት የኬሚስትሪ ቅርንጫፍ ነው ማለት ነው። The other one is biochemistry. እንግዲህ እዚህ ጋር biochemistry it is the study of chemical processes that occur in living things. ህይወት ባላቸው ነገሮች ውስጥ የሚካሄዱ ኬሚካል ፕሮሰሶች አሉ። እነዛን የሚያጠናው ባዮኬሚስትሪ የሚባለው የኬሚስትሪ ቅርንጫፍ ነው ማለት ነው። So research may cover anything from basic cellular processes up to understanding disease states so that the better treatments can be developed. ስለዚህ የተለያዩ ሪሰርቾች ይሰራሉ ከታች ከሴሉላር ፕሮሰስ ከሴል እንቅስቃሴ ጀምሮ ማለት ነው up to understanding disease በሽታዎችን እስከ መረዳት ማለት ነው። ከዛው ለዛ በሽታ የሚሆኑ ትሪትመንቶች ዴቨሎፕ ይደረጋሉ ማለት ነው። ሶ ባዮኬሚስትሪ ያለው አንዱ አፕሊኬሽን ነው ማለት ነው። ስለዚህ የኬሚስትሪ ስፋትና ጥልቀት በእነዚህ በዋነኛ 5 ብራንቾች ይገለጻል ማለት ነው። ኦኬ መልካም እንግዲህ እዚህ ጋር አንድ ኤክሰርሳይዝ አለ። ኤክሰርሳይዝ 1.2 አሁን ካየናቸው ነገሮች ጋር ተያይዞ ያለው ነው። እንድትሞክሩት የተወሰነ ደቂቃ ሰጣችኋለሁ። ሞክሩትና አብረን እንሰራለን።
ኦኬ መልካም ተማሪዎች አጭር ናቸው። 4 ጥያቄዎች ነው ያሉት። የመጀመሪያው ምን ይላል? provide correct answer for the following question። እንግዲህ ተገቢውን መልስ እንድትሰጡ ነው። የመጀመሪያው ጥያቄ list down examples of chemicals or chemical products that are used in the following areas። እንግዲህ የኬሚስትሪ አበርክቶ ብዙ ነውና በተለያዩ ኤሪያዎች የምታውቋቸውን ኬሚካሎች በእነዚህ ኤሪያዎች ላይ አገልግሎት የሚሰጡ ማለት ነው። አግሪካልቸር ላይ ፎር ኤግዛምፕል አግሪካልቸር ላይ አርሶ አደሮች የተክሎቻቸውን ምርት ለማሳደግ የሚጠቀሟቸው ኬሚካሎች አሉ። እነዛ ፈርቲላይዘርስ አንዱ ናቸው። ፈርቲላይዘሮች አሉ። ከዛው ጸረ ተባይ ይጠቀማሉ። ፔስቲሳይድስ፣ ጸረ አረም ሄርቢሳይድስ። እነዚህ ኬሚካሎች አግሪካልቸር ላይ በስፋት የሚውሉ ናቸው ማለት ነው። ወደ ሜዲሲን አካባቢ ስንሄድ ደግሞ የተለያዩ መድኃኒቶች አሉ እና አሞክሳሲሊን፣ ፔንሲሊን፣ ሲረፕስ ዲፈረንት ካይንድስ ኦፍ ሲረፕስ እነዚህ ሜዲሲን ላይ የምንጠቀማቸው ኬሚካልስ ናቸው። ፉድ ፕሮዳክሽን ምግብ ማቀነባበር ሂደት ውስጥ ደግሞ የምንጠቀማቸው ብዙ አይነት ኬሚካሎች አሉ። ፎር ኤግዛምፕል ፕሬዘርቫቲቭስ፣ አዲቲቭስ አሉ፣ ከለራንት። እነዚህ ፉድ ፕሮዳክሽን ላይ የምንጠቀማቸው ኬሚካሎች ናቸው። ቢልዲንግ ኮንስትራክሽን ላይ የምንጠቀማቸው ኬሚካሎች ይኖራሉ። በተለይ ከመስታወት ጋር ተያይዞ የምንጠቀማቸው ኬሚካሎች አሉ። ቢልዲንግ ኮንስትራክሽን ጋር ተያይዞ ደግሞ እነ አይረን፣ ሴመንት፣ ሴራሚክ ስቲከርስ የመሳሰሉት ያው ቢልዲንግ ኮንስትራክሽን ላይ የምንጠቀማቸው ናቸው ማለት ነው። ሁለተኛው ጥያቄ search on the internet and write down some of the problems caused by dangerous chemicals affecting the environment። እንግዲህ ኢንተርኔትን በመጠቀም ሰርች አድርጋችሁ እንድትጽፉ ነው የሚፈለገው። በተለይ ከአደገኛ ኬሚካሎች ጋር ተያይዞ ኢንቫይሮንመንትን ከባቢን የሚጎዱ ይኖራሉ። ለምሳሌ ክሎሮፍሎሮካርበን ሲኤፍሲ የምንለው፣ ካርቦን ሞኖክሳይድ ከመኪና ጭስ የሚወጡ፣ ሰልፈር ዳይኦክሳይድ። እነዚህ ኬሚካሎች በተለይ አሲዳማ ዝናብ በማምጣት እነ ሰልፈር ዳይኦክሳይድ ትልቁን አስተዋጽኦ ይወስዳል ማለት ነው። አሲዳማ ዝናብ ኤንቫይሮንመንትን የሚወክል። ከዛው ከፋብሪካዎች የሚወጡ የተለያዩ ዝቃጭ ኬሚካሎች አካባቢን ወይ ኤንቫይሮንመንትን ሊበክሉ ይችላሉ ማለት ነው። በሶስተኛ ደረጃ which of the problems you find in question number 2 above are observed in your locality። በምትኖሩበት አካባቢ የትኞቹ ነገሮች ይንጸባረቃሉ የሚል ነው። በተለይ ኢንዱስትሪያል ኤሪያ አካባቢ የሚኖሩ ሰዎች የሚያጋጥማቸው ነው። በብዛት በከተማ አካባቢ ላይ ይንጸባረቅ ይችላል። ነገር ግን በብዛት ከመኪና ጭስ ጋር ተያይዞ በተለይ ካርቦን ሞኖክሳይድ ብክለት ሊኖር፣ ካርቦን ዳይኦክሳይድ ብክለት ሊኖር ይችላል ማለት ነው። የአካባቢ ሙቀት መጨመር ጋር ተያይዞ እነዚህ በጣም አስተዋጽኦ አላቸው ማለት ነው። አራተኛው what do you think is the solution to the problems? ለነዚህ ነገሮች መፍትሄው ምንድነው ብላችሁ ታስባላችሁ? remember that you are an Ethiopian citizen። ያው እንደ ዜጋ እንደ አንድ የሀገሪቱ ዜጋ and have responsibility ኃላፊነት እንዳለበት of protecting the nation from the problems። ያው እነዚህን ዜጎቻችን ከአደጋ የመጠበቅ ኃላፊነት እንዳለበት እንደተማረ ግለሰብ ምንድነው መፍትሄው ብላችሁ ታስባላችሁ? ወደ ሶሉሽኑ መሄድ ነው መፍትሄው። እነዚህ ነገሮች የሚያስቀሩ የተለያዩ ሶሉሽኖች አሉ፣ በአሁኑ ሰዓት እየተተገበሩ አሉ። ለምሳሌ ከመኪና ጭስ የሚወጣ ካርቦን ዳይኦክሳይድ ኦር ካርቦን ሞኖክሳይድ
አየርን ይበክላል በሚል ትራንስፖርቶች በተለይ በፊት ትራንስፖርቶች እየቀሩ ነው። በአሁን ሰዓት ወደ ኤሌክትሪክ ሲስተም ትራንስፖርት እየተተኩ ነው። አንዳንድ ከተማ አካባቢ ያሉ ደግሞ ኢንዱስትሪዎች ዝቃጮቻቸውን ወደ ወንዞች እንዳይልኩ በህግ አግባብ የተገደቡበት ሁኔታ አለ። እዛው አክሽፈውት ወይም ደግሞ ያንን በተለየ ማስወገጃ እንዲያስወግዱ የተደረጉበት አንዳንድ የወንዞች ዳር ልማት በሚል እንቅስቃሴ እየተደረገ ነው። እንደዚህ አይነት ነገሮች ሶሉሽኖች እየተሰጡ ነው ያሉት ማለት ነው። ይህን ይመስል ነበር የዛሬው ትምህርታችን። ለጓደኞቻችሁ ቪዲዮዎችን ሼር በማድረግ ቪዲዮዎችን ደጋግሞ በማየት ቻናሉን እንድታበረታቱ እንጠይቃለን። ወደፊት ተከታታይ ቪዲዮዎችን እንሰራላችኋለን። ለነበራችሁ ቆይታ እጅግ ከልብ አድርጌ አመሰግናለሁ። ሰላም ሁኑልኝ።